አልኩሽ እንግዲህ አንዴ ነው ዱላ ያምሮ ሻርፈኝ እንዳላጣናግኝ አው እሺ ባለትዳሮች ምን ነበር ጉዳያችሁ? ይኸውልህ ክቡር ዳኛ እቺ ነው ከኔ ምን እንደፈለጋላችሁ ቦታ በገባው ቁጥር ትጨቀጭቅኛለች እቺ ምናምን እንት ማንን አንቺ ነው አው አንተም አልተባልክ ሬሳ ተረጋጉ ምን ነበር ጉዳይሽ? ይኸውልህ ክቡር ዳኛ ሰው ወንድ ይመስላል ምንም አይችልም ምንም ይሄ ሬሳ ማለት ለመተኛት እናቴ ጋር አልተኛም እንዴ አፈሩ ይከለለስህን በገነት ያኑረል ዛሬ ማዘሮ የለችም ተፍታ ነው የምልህ ባባ ግን እንዳትመጣ እንደባለፈው እንዳትመጣ አታ የለውም ምን እንዳለ ነው የምልህ ባባ አሺ በቃ ነፍታታ ድጋሚ መጣች ያለሽዋል እኮ ምን ነሽ አንቺ ምንም አባካይገባ በቃ እንኪ መድኃኒት ነው መድኃኒትሽ ተሰጠሽ አይደል እንዴ አንቺ ግን ምን ነሽ ነው የምታካብው እንደተሰጠኝማ ላሳያለሁ በሚሪንዳ ቀልድ አላውቅም ሚሪንዳ ውበቴ ሙያ ሰጪኝ ምንድነው የምሰጥህ ምን ዳቦ ነው እናት ድንጋይ ትብላ ልክስክስ ውሻ እዛው የለመድክበት እንደ ሌሎች ሴቶች ከመሰልኩት ሳስታል አይነ ስበን ነው ማጠፋል ድሮም ወንዶች ስትባሉ ሴሰኞች ናችሁ ሴትዮ ምሻል እንዴ ዳቦ ቢታር ነው የሚሰሩ ዳቦ ስጪኝ እኮ ነው ያልኩሽ ባላሰሮይስ ባላ ያ ጀማ እሷን ተዋትና ከታማኙ አርዲ ቤት ጋር በሚያውቁትና በሚወዱ ሲስተም ያለ ስጋት ይጫወቱ ኢማጂን 20% ካሽባክ አለው ማን እንዳርዲ መቼ ወሸላ ራሱ መቼ አወጣ የዛሬ ዓመት የገዛነውን ታስታውሳለህ አይደል ወከት መኩት ነው የተገዛው እሺ አንተ ሸቆሮ ማርያ በክሻት እንዴ ደህና ነው ሁሉ ሰላም አንተ ወስፋታም ደህና ነህ ምን ትልፈሰፈሳለህ እስኪ ደህና በክስጠኝ የትኛው ምንድን ነው ይቺ ከዚህ በላይ አቅሙ አይፈቅድም መች ወሸላ ራሱ አወጣ እንዴ ማይሆንም ይሄን አልገዛም ሌላ ስንት ይገባል ተናቀልድብን በማርያም ስንት ሺህ ብር እያልክ ነው ቆይ 10 ሺህ ብር ቆይ የታል ይበቃ ከሆነ ያዘው አይበቃም ምን ማለት ነው 10 ሺህ ብር በታች አሲና ገናዬ አሲና ገናዬ አሲና መልካም በዓል ይሁንላችሁ ብያለሁ አንዱን በግ ያዛር ቲሸርናቷ አፈ ሺዲሩ ሐምዳም ሽምሺ ዲኑ ምን ማለት ነው እሺ የተማረ ቆሎ አዞረ በቃ ፊሲ ሳይጠቁ አትቻልም አዳሚ ተነስ ቢላላ ትናንት ሲስቶን የቤት ስራ ሰርታ ቲሸር አልሰራው እሺ ናውጣ ቲሸር ረስቼው እኮ ናውጣ ወይም ቲሸር ልቀልድና ካላሰኩ ወጣል እሺ እስቲ ቀልድ አንዱ ነው ጠንቋይ ቤት ሄድና ወደፊት የሚወልዳቸው ልጆች እንዳለ ማጅራ መቺ እንደሚሆኑ ጠንቋዩ ነገረው ከዛ በንዴት ወደ ቤት ተመለሰና ገላቸው እነዚህ ምናምን ብሎ ምን ቢያርግ ጥሩ አውዶናይ ተቀመጥ እሺ ተነሽሉት የቤስቶን ሰርተሻል አልሰራው እሺ ወይ እንደሱ ቀልጅ ወይ ነው እቺ ቀልዳል እሺ ቀልጅ አሁን አይደለም አትቸርኝ እናንተ ብቻችንን ስንሆን ነው መቀለድልኝ እሺ ተሪያነስ የቤት ስራ ሰርታል አዎ ይወጥሽ ሰርቻ ጀግና አጨብጭብ ምድር ያሙዳሉ ጁላ ምንድነው ህብለ ሰራሰራችን ለምን ይጠቅማል ብዬ እኮ ነው የጠየኩት ምንድነው የመለስከው ህብለ ሰራሰራችን የግብረ ስጋ ግንኙነታችንን ይቆጣጣርልናል ጀግና እኮ ነው ቴዎድሮስ አልበርት አንስታይን ቶማስ ኤዲሰን ባይነካነካካና ከሰፈረቀቀ ምንድነው ማዘሯ ምንድነው ዲስ የተደረጉትን አላየሽው የምን አባ ዲስ ነው ለራሴ ልጅ ዲስ ተቀዷብኛል ዝጋ ብያለሁ እሱ ሙዚቃ እንዳላጮህ ግማታ ሙዚቃ ይከፍትብኛል እንዴ ግማታ ዝጋ ብያለሁ ብሬክ ማይ
ኧረ እየዘፈንኩት እስቲ ከፍቶታል። ታቶ ተሰርቶ መጥቶ ለበቀሉ 4 እና 9 ብሎ ህዝቡና ታለሉ አንድ ምናገ ማንደኛው ይስማልኝ አልፎ ፈልጌ ነበር አሁን በሰማታ አንተ ሙዚቃ ዝጋልኝ። ማን ነው? በቂ ነኝ ከ49 ይጨንቅሻል። ኧረ እባክህ ማን ነው አንተ? ይጨንቅሻል ይጨንቅሻል። የታል ግማታም የታል? ኧረ ማዘሯለሁ እያገዝኩሽ እኮ ነው። በፍቃዱ ሊያሰድበኝ ፍቄን እንግለኛል። ግማታም ምድረ ግማታም እየመጣም ስትት እያረኩልካለሁ። ምን አይነት የሰው ንቀት ያለብህ ዶክተር ነህ? ስልኩን አስቀምጥና እኔን እያያወረኝ። አንተ ራሱ ንቀት ነው እንደ እዛ ጋር የምታወራኝ? እኔ የምለው ነርስ ለምንድን ነው አይነ ስውራኖቹ ክፍል ባልዲ ጀሪካ ምናምን ያስገባችሁት? ቦታ አጥተን እኮ ነው። በሉ ቶሎ አውጡት፣ ካዩት ይደብራቸዋል። ዶክ ባለቤቴ እንዴት ነች? እንኳን ደስ አለ። ባለቤቴ 8ኛ ልጃችሁን በሰላም ታገላግላለች። ተመስገን ፈጣሪ ተመስገን። እንካ ምንድን ነው ዶክ? ትንሽ ስጦታ ገዝቼልህ እንዴ? መጋጃ? አዎ። እሺ ልጅ ዮናስ በሚገባ ከበሽታ እያገገምክ ነው? አዎ ዶክ፣ መቼም ተመስገን ነው። በጣም ደስ ይላል። እንዴ አሁንማ ምግብ መብላት ራሱ ጀምሬ የለ እንዴ? በእውነት አራራራ ያዝ ኧረ ዛሬ የለኝም። እንዴት እመጣለሁ ብራዘር? እስኪ ካገኘው ቀፋፍዬ ምናምን እሞክራለሁ። ቆይ ቆራሌው እዚህ ነው። ና ነይማ ብራዘር፣ ያለች የሆነች ቃለች። ነይ ምን ሊያመጣ ነው? ኧረ አዘጋጅም እንጂ ምን እያመጣውላ እንዴ? እስኪ እቺ ነገር ያ ምንድነው? ከነው ሀው ነው ደግሞ ኖርማል እኮ። ኧረ ይቺ ብዙም አትም ዋጋው ችላትና ይቺ እንዴት ናት? ይቺ አሪፍ ናት። ይቺ ቃ ኧረ ደግሞ ዛሬ ምን እየሸጠች ነው? ምን እየሸጠ ነው ደግሞ? ኧረ ከመምጣት ትጋደማለህ። እኔ እዚህ ተፍ እያልኩ ይሄ አሪፍ ነው። እነዚህንም ጨምርልኝና ደህና ዋጋ እንነጋገር። መቼም ቀፎ ናቸው። እኔ ልጎዳና ይዣቸው እንድዞር እኮ ነው። ኧረ ለዛም አይጠቅሙም እነዚህ። ያቺን አሁን ዋጋው ጣም ማቀልድ አንተ ምን? እሺ ስንት ትላለህ? ኧረ ማዘሯ ሳመጣ ቶሎ በል የሆነች ነገር አንተ ጥራልኝ እንጂ በቃ ገበያ የሚባል ነው። ምንድን ነው? አንተ ያምን አይደለም። ማዘሯ አንተ ነው። ኧረ ምንም ማርን ማዘሯ ማዘር የሰው ዘር ኧረ የቁር ፍቅር ማየት የኢትዮጵያ ኢኮኖሚ ራሱ እንደኔ ያልወደቀ ወይ የራሴ ሆነ ያስደፈረኝ መጣ